ማስጥልኝ ኢትዮጵያውያን ሀገር ውስጥ ያላችሁ ሀገር ውጭ ያላችሁ በብዙ ቦታዎች በምታዳምጡን ጥሪያችንን አክብራችሁ ስለመጣችሁ እጅግ እናመሰግናለን፣ እናከብራችኋለን። ይህንን የሀገርና የሕዝብ ህልውና ተቆርቋሪዎች ነን ብለን የተሰባሰብን ወገኖች ያሳለፍናቸውን ውሳኔዎችና ልናደርጋቸው ያሰብናቸውን ስራዎችን ለህዝብ ለማድረስ የመጣችሁ ጋዜጠኞችን እንኳን ጥሪያችንን አክብራችሁ መጣችሁ እላለሁ። አብረን ካለን ሰዎች ጋራ መጀመሪያ ጥቂት ሀሳቦችን እኔ የስብሰባውን በሚመለከት እናገራለሁ። ሌሎችንም በተለይም አቶ ልደቱን፣ አቶ ጀዋርን እና አቶ አባይን ተጨማሪ እንዲሰጡ በመጀመሪያ ጋብዛለሁ። ከዛ በኋላ በተሰጠው የተራ መሰረት ጋዜጠኞች ጥያቄዎችን ይጠይቃሉ። ጥያቄያችሁን አደራችሁን ቀጥታ ጥያቄ ጠይቁልን። አንድ ጥያቄ እንድትጠይቁ ነው የሚፈቀድላችሁ። ከዛ በኋላ እዚህ እንደፈቀደ ሌሎች ጥያቄዎችንም እናከታተላለን። መልስ የሚመልሱትም ተሰብሳቢዎቹ መልስ የምትመልሱትም ያው ካለን ጊዜ አንጻር በተወሰነ ደቂቃ ጨርሱና ቶሎ አስፈላጊውን መሸፈን ይገባቸዋል የሚባሉት ነገሮች ሸፍነን እንድንወጣ ጊዜን ከግምት ውስጥ በማስገባት እንድንናገር ጠይቃለሁ። አሁን ይሄ ባለፈው በነሐሴ 17 2017 በኢትዮጵያ አቆጣጠር በሀገራችንና በሕዝባችን ላይ የተጋረጠ ወቅቱ የህልውና አደጋ አብዝቶ ስላሳሰበን የተሰባሰብን በግል ተነሳሽነት በራሳችን ተነሳሽነት የተሰባሰብን ከአገሪቱ የተለያዩ ክፍሎች የመጣን በፖለቲካ ውስጥ ብዙ የተለያየ ደረጃ ያለው ተሳትፎ ያለን ሰዎች እንዲሁም በኢትዮጵያ ጊዜያዊ ሁኔታም ይሁን በርዕዮተ ዓለም አመለካከት የተለያየ አስተሳሰብ ያለን ሰዎች የተሰባሰብ ነው። ይሄ በሌሎች ቦታዎች ስብሰባዎች እንደሚካሄዱ እናውቃለን። በኢትዮጵያ ውስጥም ብዙ ስብሰባዎች በበየነ መረብም በአካልም ብዙ ስብሰባዎች እየተካሄዱ ነው ያሉት። ዋናው ነገር በሀገራችን ውስጥ ያለው ሁኔታ እጅግ አሳሳቢ ስለሆነ አደገኛ ሁኔታ ላይ ስላለ ጦርነት የሚያቆም የመሰለ ስላልሄደ እና በዛ ሳቢያ ደግሞ የሀገሪቱ የፖለቲካ የኢኮኖሚ የርዕዮተ ዓለም ቀውስ በአጠቃላይ ሀገሪቷ በመፈራረስ አደጋ ላይ የደረሰች መሆኑን የኢትዮጵያ ሕዝብ ሁሉ በየቦታው ስለተገነዘበ ይገናኛል። እኛም ከነዚህ ውስጥ አንዱ ነን ማለት ነው። ከተገናኘን በኋላ በተለያዩ ጉዳዮች ላይ ተወያይተናል። እነዚህ ጉዳዮችን በመግለጫ አውጥተናል። እነዚህም በአጠቃላይ ምን እንደሆኑ ትንሽ ሀሳብ ለመስጠት ሞክራለሁ። ሌሎችም ይጨምሩበታል። ዋናው ነገር አደጋ በኢትዮጵያ ላይ እያንዣበበ ነው። ሰላም የለም፣ ጦርነት አልቆምም፣ አገዛዝም በኢትዮጵያ ላይ የሚያደርሰው አደጋ እንዲሁ እነዚህን አደጋዎች እየተባባሱ እንዲሄዱ እያደረገ ስለሆነ በእነዚህ ሁኔታ ላይ የተቀናጀ ትግል ማድረግ አስፈላጊ መሆኑን ስለተማመንን ነው የተገናኘ ነው። በዚህ ላይም ከንግግራችን ውይይታችን ተስማምተናል። ይህንን ውይይታችንን በተግባርም ለማሳየት አንዳንድ ሀሳቦችን ከነጋገርን በኋላ ውሳኔዎችን አሳልፈናል። አንደኛው የኢትዮጵያን ወቅታዊ ሁኔታ በሚመለከት ከአሁን ቀደም በኢትዮጵያ ውስጥ የነበሩ ስርዓቶች አንድን ማህበረሰብ ወይም አካባቢን የማይወክሉ በአሁኑ ሰዓት በስልጣን ላይ ያለው አገዛዝም ማንኛውንም የኢትዮጵያን ማህበረሰብ የማይወክል ነገር ግን የጠቅላይ ሚኒስትር አብይ አህመድ እና የጥቂት የስልጣን እና የጥቅም ተጋሪዎች አገዛዝ መሆናቸው ተስማምተናል። ይህም አሁን ስልጣን ላይ ያለው አገዛዝ ከማንኛውም ከዚህ በፊት ከነበሩት ስርዓቶች የበለጠ እጅግ በከፋ ሁኔታ በጦረኝነት እና በከፋፋይነት ታይቶ በማይታወቅ መንገድ ሀገሪቱን እየከፋፈለ በህዝባችንና በሀገራችን ላይ ከፍተኛ የህልውና አደጋ የደቀነ መሆኑንም ተግባብተናል። ስለዚህም በተባበረ ክንድ በተባበረ ትግል ካልተወገደ በኢትዮጵያ ውስጥ የእርስ በርስ ጦርነት እንደማያቆምና እልቂት እንደሚበዛ ሀገርም ልትፈርስ እንደሚችል ተግባብተናል።
ሌላው በኢትዮጵያ ውስጥ ለግጭትም ምክንያት የሚሆኑት ልዩነቶች አሉ። ነገር ግን ልዩነቶችን ማጠብ አስፈላጊ እንደሆነና የጋራ ትግልን ማድረግን በተመለከተ ልዩነቶች የሚመነጩት በምን ምክንያት እንደሆነ በ5 ጉዳዮች ላይ እኛ ተስማምተናል። የታሪክን መረዳት፣ የተለያየ መንገድ መረዳት፣ የወቅቱን ሁኔታና አገዛዝ በተለያየ መንገድ መበየን፣ የተለያዩ ርዕዮተ ዓለሞች፣ የተለያዩ የፖሊሲ አጀንዳዎች በትግል ስልት ልዩነትን የሚመርጡ እና እንዲሁም ከዚህ በፊት በተደረጉ የፖለቲካ አሰራሮች በወንጀል የሚጠየቁ ወይም ተጠያቂነት ጋር የተያያዘ ሁኔታዎች እንቅፋት መሆናቸውን እናውቃለን። ነገር ግን አሁን ልዩነት አጀንዳዎቹ መፍትሄ ሊሰጣቸው አይችልም። ምክንያቱም አንደኛ የተጋረጠው አደጋ አለ፣ ሁለተኛ አሁን ስልጣን ላይ ያለው መንግስት ለዚህ ግዛት ስለሆነ በጦርነት ውስጥ ነው መፍትሄ መስጠት አንችልም፣ መሻገር አለብን። ከተሻገርን በኋላ ግን አንዳንዶቹ አቋሞች በውይይት እና በድርድር፣ ሌሎቹ በሽግግር ጊዜ ፍትህ፣ አንዳንዶቹ በህዝብ ውሳኔ እና በዲሞክራሲያዊ የምርጫ ሂደት የሚፈቱ መሆናቸውን ተስማምተናል። ሶስተኛ ከዚህ በኋላ ስኬታማ የሆነ ሽግግር ሂደት ማካሄድ እንደሚያስፈልግ ተግባብተናል። ሽግግር ያስፈልገናል። ከአገዛዝ ወደ ህዝብ መሳተፍ፣ በህዝብ አስተዳደር መሳተፍ፣ ጦርነት ወደ ሰላም፣ ከኢኮኖሚ ድቀት ወደ ተሻሻለ ኢኮኖሚ ፍትህ እንዲሁም ሀገሪቷን ለማስቀጠል በሚችሉ ጉዳዮች ላይ የተለያዩ በአንድ ጊዜ የሚካሄዱ ሽግግሮች ማካሄድ ስለሚያስፈልግ ከዚህ ግንዛቤ መነሳት አገዛዙ ውድቀት ማግስት የተሳካ ሽግግር አሁን እንድናደርግ ከአሁኑ መዘጋጀት እንደሚያስፈልግ እና የፍኖተ ካርታ ማዘጋጀት እንዳለ ተስማምተን ስብስቡን ይህንን የተሰባሰብንበትንም በተሻለ አሰራርና አደረጃጀት ለማስቀጠል 5 ሰዎች ያለበት ኮሚቴ አቋቁመናል። ከወቅቱ የትግል አቃጋፊነትም ችግር የተነሳ ከዛ አኳያ በመሬት ላይ የሚደረጉ ትግሎችን በፍጥነት ለማንቀሳቀስ እና ለመርዳት ሁሉም የፖለቲካ ኃይሎች ካሉበት ቦታ ለጋራ ህልውና የኢትዮጵያ የጋራ ህልውና ለህዝብ አንድነት፣ ለህዝብ ከጦርነት ማገገም ትኩረት በመስጠት እንዲንቀሳቀሱ በመካከላቸው ያሉነትን ለጊዜ ወደ ጎን ትተው በህብረት እንዲንቀሳቀሱ ጥሪ ያቅርበናል። የኢትዮጵያ ህዝብ ጉዳዩ ባለቤት ስለሆነ ዋና ተጠያቂ ስለሆነ ለራሱ ለህልውናው እና ለመድህኑ የሚሆነውን ትብብር በሁለንተናዊ መንገድ ድጋፍ እንዲሰጥ ጥሪ ያቀርበናል። ዓለም አቀፉ ህብረተሰብም ይህንን በወንጀል የተዘፈቀ ሰብአዊ ጦርነቱ የተሟጠጠ መንግስትን መደገፍን ትቶ ከህዝብ ጋር እንዲቆም እንዲሁም የሀገሪቱ የጸጥታና የመከላከያ ኃይሎች አሁን ያለውን የስልጣን አገዛዝ ስልጣን ማስጠበቂያ ሳይሆን ተልዕኳቸው የህዝብንና የሀገርን ደህንነትና ጸጥታ መጠበቅ መሆኑን አውቀው ጠመንጃቸውን ከህዝብ ላይ እንዲያዞሩ ጥሪ አቅርበናል። አጠቃላይ በዚህ ጉዳዮች ላይ የተነጋገርነው እነዚህን ውሳኔዎችን ያሳለፍነው ወደፊት እንደምንቀጥልበት ተስማምተናል። በዚህ ላይ ከተናገርኩት ላይ አቶ ልደቱ በመጀመሪያ ጀዋር ቀጥሎ ተጨማሪ እንድትሰጡ ጋብዛቸዋል። አቶ ልደቱ ተጨማሪ እንድትሰጥ። ኦኬ ጀዋር ቀጥሎ አቶ አባይ። እሺ በጣም ነው የምናመሰግነው። አመሰግናለሁ ፕሮፌሰር። ለዚህ ጉዳይ ትኩረት ሰጥታችሁ በሰዓታችሁ የተገኛችሁ የሚዲያ ሰዎች በጣም ከልብ ነው በእውነት የምናመሰግነው። ትብብራችሁ ጊዜ ተለይቶና አያውቅምና ለዛ በጣም ትልቅ አክብሮት እና አድናቆት ነው ያለን። ምስጋናችንንም በዚህ አጋጣሚ እናቀርባለን። አሁን በእናንተው ትብብር ይሄ ዝግጅት በቀጥታ ለህዝብ እየተላለፈ ነው እና ይሄን ዝግጅትም ደግሞ በቀጥታ የሚከታተለውንም ደግሞ ህዝብ በሀገር ውስጥም በውጭም ያለውን ጊዜያችሁን ወስዳችሁ ይሄ ትልቅ ሀገራዊ ጉዳይ መሆኑን አምናችሁ በመከታተላችሁ ከልብ ነው በእውነት የምናመሰግነው። አጠቃላይ ሰሞኑን ያደረግናቸውን መግባባቶች በተመለከተ ፕሮፌሰር በደንብ ሂዶበታል። ያልተዳሰሰ ነገር ብዙ
ያለ አይመስለኝም። ነገር ግን የጋዜጣዊ መግለጫውን ይፋ ካደረግን በኋላ ትንሽ አንዳንድ የህብረተሰብ ክፍሎች ላይ ብዥታዎች የፈጠሩ ነገሮች እንዳሉ ተገንዝበናል። እና ምንድነው አንደኛው ከዚህ ከውክልና ጋር የተያያዘ ጉዳይ ነው እና እኛ እዛው መግለጫችን ላይ በደንብ እንደገለጽ ነው በግል ተነሳሽነት ነው ይሄን ነገር የጀመርነው። ገና የመጀመሪያ ግንኙነት ነው። በግል ነው የጀመርነው ስንል ግን ሰዎቹ እንዲሁ ዝም ብለን በአጋጣሚ የተገናኘን ግለሰቦች ነን ለማለት አይደለም። ከድርጅትም ከስብስብም ከተለያየ ህብረተሰብ ክፍል የመጣንን በኢትዮጵያ የፖለቲካ ታሪክም የየራሳችን ሚና ያለን ግን ከውክልና አንጻር ማንንም ወክለን አይደለም እዚህ የተገኘ ነው። በአሁኑ ወቅት ራሳችንን ወክለን የተገኘ ነው እና ባደረግነው ውይይትም የደረስንበት አንዱ ስምምነት ምንድነው ይሄ ስብስብ ጥሩ ስብስብ ነው። ወደፊት ብዙ ማህበራዊ መሰረትን ሊወክል ይችላል። ነገር ግን በቂ አይደለም። ከዚህም በላይ ውክልናውና ተዋጽኦ መስፋት አለበት። ስለዚህ ወደፊት በሚኖረን እንቅስቃሴ ሰፋ ያለ ተሳትፎና ተዋጽኦ እንዲኖር የሚያስችል ስራ መስራት አለብን የሚል ነው አንድ ውሳኔ የወሰነው። ስለዚህ አንዳንድ ሰዎች ተሰርቶ ያለቀ የተፈጠረ አንድ አይነት ድርጅት ወይም ስብስብ አድርገው ይወሰዷልና ስህተት ነው። ገና ቋሚ ስም እንኳን አልመረጥንም። ራሳችን እንዴት ነው ወደፊት ምን ቀጥለው የሚለውን ራሱ ለመወሰን ገና ተከታታይ ውይይቶች ነው የምናደርገው። ያን ፋሲሊቴት የሚያደርግ አንድ 5 አባላት ያሉት ጊዜያዊ ኮሚቴ አቋቁም። ስለዚህ ገና በጅምር ያለ ነው። በእኛ ብቻ ሳይሆን በሌሎችም ተሳትፎ ዳብሮ ትክክለኛ አቅጣጫ ይዞ ወደፊት የሚቀጥል እንቅስቃሴ ነው የሚሆነው እና የውክልናን ጉዳይ በዚህ መልኩ መረዳት ያለብን ይመስለኛል። ሁለተኛው ትንሽ ብዥታ ፈጥሮ ያየሁት ሚናችንን ያለ መረዳት ጉዳይ ነው። የኛ ሚና አሁን የኢትዮጵያ ሕዝብ መከራ ላይ ነው ብለን እናምናለን። ከፍተኛ የሆነ የህልውና ፈተና ውስጥ ነው፣ አደጋ ውስጥ ነው ብለን እናምናለን። ስለዚህ ትግል እየተካሄደ ነው። ወደፊትም የበለጠ ተጠናክሮ መካሄድ አለበት። ያ ትግል በትብብር መካሄድ አለበት የሚል ያ ትግል ደግሞ በትብብር ከተካሄደ በኋላ ካለፉት የትግል ሂደቶች የተማርናቸው የቀሰምናቸው ትምህርቶች አሉ። የኢትዮጵያ ሕዝብ ትግል ያካሂዳል፣ ዋጋ ይከፍላል። ከከፈለ በኋላ ለውጡ በሆኑ አካላት ይጠለፋል ወይም ይጨናገፋል። ይሄ መደገም የለበትም። ስለዚህ አንደኛ እንዴት ጠንካራ ትግል አድርገን በአሸናፊነት ልንወጣ እንችላለን የሚለውን ነገር በደንብ በጥናት የተመሰረተ ፍኖተ ካርታ ሊኖረን ይገባል። ዝርዝር ጉዳዮችን ያካተተ አንድ። ሁለተኛ ለውጥ ከመጣ እና በአሸናፊነት ስንወጣ ምን አይነት የሽግግር ሂደት ነው የሚኖረው? ለዚህም አስቀድመን መዘጋጀት አለብን። አሁን በስልጣን ላይ ያለው አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ድክመትና ችግር ከፊታችን ባለ ማንኛውም ጊዜ ሊፈራርስ ይችላል። በጣም በጣም ትልቅ የሆነ ችግር በውስጡ ያረገዘ ስርዓት ነው። ስለዚህ ዋናው ማሸነፍ ነው። የሽግግሩን ጉዳይ ኋላ እንደርስበታለን ብለን እጃችን አጣጥፈን ቁጭ ልንላቸው። ስለዚህ የሽግግርን ጉዳይ ከወዲሁ እየተነጋገርን ምን አይነት የሽግግር ነው የሚኖረው የሚለውን ነገር አንድ ፍኖተ ካርታ ያስፈልገናል የሚል መተማመን ላይ ደርሰናል። ከዚህ ውጪ ምናልባት አንደኛ ይሄ የብሔራዊ እርቅ መድረክ አይደለም። የወንጀል የጥፋት ተጠያቂነትን እኛ የመማር ወይም ደግሞ የተጠያቂነትን ጉዳይ የማካሄድ ማንዴት የለም። ይሄ ጉዳይ ደግሞ አንድ ትልቅ እንቅፋት እንደሆነ ለመሰባሰብ ተረድተናል። ስለዚህ አንዱ የተማመንበት ነገር ምንድነው? ይሄ እንቅፋት የሆነ ነገር እንቅፋት ሆኖ እንዳይቀጥል መተማመን ያለብን ምንድነው? ሁላችንም በፖለቲካ ሂደቱ ውስጥ ስንቆይ የሰራናቸው ስህተቶች፣ የተፈጸሙ ወንጀሎች ይኖራሉ። ስለዚህ ይሄ ተጠያቂነት መኖር አለበት። ያ ተጠያቂነት ግን አሁን ሊካሄድ አይችልም። አሁን አገዛዝ ነው ያለው፣ ህዝቡ እልቂት ውስጥ ነው ያለው፣ አገሪቱ በመኖርና ባለመኖር አፋፍ ላይ ነው ያለችው። በዚህ ወቅት ተጠያቂነት ሊመጣ አይችልም። ስለዚህ አሸንፈን አንድ ሁሉን አቀፍ የሆነ የሽግግር ሂደት በሚመጣበት ጊዜ የሽግግር ፍትህ መኖር አለበት። ያኔ እንደየጥፋታችን እንደየወንጀላችን ተጠያቂ የመሆንን አስፈላጊነት ከወዲሁ መተማመን አለበት የሚል ነው። በዚህ ደረጃ ተማምነናል። ስለዚህ አንዳንድ ጊዜ የመታረቅ መድረክ አድርገው የወሰዱት ሰዎች አሉ። እሱ አይደለም። እሱ በሽግግር ሂደት ጊዜ የሚደረግ ነው። የኛ
ዓላማ አይደለም እና እዚህ ላይ አንዳችን ለሌላችን የተለያየ ስሜት ሊኖረን ይችላል። አንዳችን ሌላችንን ተጠያቂ መሆን አለበት ብለን ልናምን እንችላለን። አዎ፣ ነገር ግን ይሄን ችግር የምንፈታው ዛሬ አይደለም። ይሄ ችግርም ደግሞ ለመተባበር እንቅፋት ሆኖብን ሊቀጥል አይችልም በሚል መስማማት ላይ ደርሰናል። አንዱ እሱ ነው። ሌላው የትግል ስልትን የማዋሃድ ወይም ደግሞ የትግል ስልትን አንድ የማድረግ እንቅስቃሴ አድርገው ያዩታል የየራሳቸውን ትርጉም በመስጠት። እሱም ስህተት ነው። በኢትዮጵያ ተጨባጭ ሁኔታ አሁን ያለው ነባራዊ ሁኔታ ሁለት የትግል ስልቶች ኢትዮጵያ ውስጥ እንዲኖሩ አድርጓል። በሰላም የምንታገል ኃይሎች አለን፣ በትጥቅ በጠበንጃ የሚታገሉ ኃይሎች አሉ። እነዚህን ሁለት ስልቶች ማዋሃድ አይቻልም። የኢትዮጵያ ነባራዊ ሁኔታ ይሄ እንዲሆን አድርጓል። ስለዚህ እኛ ምንድነው እነዚህ ስልቶች ይቀጥላሉ። በእነዚህ ስልቶች እምነት ያለን አካላት የመረጥናቸውን ስልቶች ይዘን እንቀጥላለን። ነገር ግን ስንቀጥል አንደኛ እነዚህ የሚካሄዱ ትግሎች በጠበንጃም ይሁን በሰላማዊ ትግል የህብረተሰቡን ደህንነት በሚመለከት ጥንቃቄ የተሞላባቸው ሊሆኑ ይገባል እና የትጥቅ ትግል የሚያካሂዱት ኃይሎች የሚያካሂዱት ትግል የሰላማዊ ትግል የምናካሄደውን ይመለከተናል። ምክንያቱም ህዝቡ ነው የሚጠቀመውም የሚጎዳው። ሰላማዊ ትግል የምናካሄደውን ኃይሎች ጉዳይ የትጥቅ ትግል የሚያካሂዱት ይመለከታቸው። ምክንያቱም በሰላማዊ ትግልም ህዝብ ወደ ቀውስ ውስጥ ሊገባ ይችላል፣ እልቂት ሊመጣ ይችላል። ስለዚህ ያገባቸዋል። ስለዚህ ትግሉ በእነዚህ ጉዳዮች ላይ እንቅፋት ገጥሞት እንዳይሰነካከል አንዳችን ለሌላችን ቢያንስ እንቅፋት መሆን የለበትም በአንድ በኩል። በሌላ በኩል ደግሞ አጠቃላይ የሀገር ህልውናንና የህዝብ ህልውናን በሚመለከት የጋራ ጉዳያችን እንደዚህ አይነት ጉዳዮች ከህዝብ ህልውና ከሀገር ህልውና ጋር የተያያዙትን ጉዳዮች ደግሞ መመካከር መቻል አለብን። ሶስተኛ ትግሉ ለአሸናፊነት ከበቃ በኋላ አንድ የሽግግር ሂደት ያስፈልጋል። ይሄ የሽግግር ሂደት ምን አይነት ቅርጽ ምን አይነት ይዘት ሊኖረው ይገባል በሚለው ዝግጅት ዙሪያ የጋራ ጉዳይ ስለሆነ በጋራ መመካከር አለ። የትግል ስልታችን ግን ተጠብቆ ነው የሚቀጥለው። ይሄን የትግል ስልት አንድ ለማድረግ ለማስታረቅ የሞከርነው ሙከራ የለም፣ እንሞክርም ብንል የሚቻል አይደለም እና በዚህ ረገድም ትንሽ አስተሳሰብ መዛባት ሰምተናል። ሌላው የፖለቲካ አጀንዳችሁን የጥላችሁት ነው፣ ልዩነታችሁን የጥላችሁት ነው የሚልም ደግሞ ኮንሰርን ሰምተናል ከብዙ አቅጣጫ። ይሄ ስብስብ ያሉንን ርዕዮተ ዓለማዊ ወይም በህገ መንግስት በፖሊሲ ሊገለጹ የሚችሉ የአጀንዳ ልዩነቶች ለማስታረቅ አይደለም የተገናኘ እነሱን ለማስታረቅ አይደለም። ያሉን ልዩነቶች ማጥበብ እንችላለን ብለን ካመን አንዳንዶቹ ጉዳዮች ተከታታይ የሆኑ ውይይቶች፣ ድርድሮች ይኖሩናል። በዛ ደረጃ የተስማማንባቸውን ጉዳዮች አትሊስት እኛ የተስማማንባቸው መሆናችንን ለህዝባችን እንገልጻለን። ህዝባችንም እንዲስማማባቸው ወሳኙ ህዝቡ ነው፣ እኛ አይደለም። በዛ ደረጃ ያልተስማማንባቸውን ጉዳዮች በመንግስታዊ ጉዳዮች ሊሆኑ ይችላሉ፣ ስትራቴጂክ የሆኑ አይዲዮሎጂካል የሆኑ ጉዳዮች ሊሆኑ ይችላሉ። እነዛን ጉዳዮች ደግሞ በእኛ ስምምነት ካልተደረሰባቸው የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝበ ውሳኔ እንዲሰጥ ይደረጋል። ወደፊት የሽግግር ሂደት ሲመጣ በዛም የማይፈቱና ዘላለም የልዩነት አጀንዳ ሆነው የሚቀጥሉ ነጥቦች ሊኖሩ ይችላሉ፣ የማይታረቁ በሌሎች ሀገሮች እንደምናየው። እነሱን ደግሞ ቀጣይ በሆነ ዴሞክራቲክ በሆነ የምርጫ ሂደት ይዘናቸው እንቀጥላለን። አንድ ጊዜ አሸናፊ የሆነ በህዝብ ምርጫ የሚቀጥልበት ጉዳይ ይኖራል። ስለዚህ የዚህ ስብስቡ ዓላማ አጀንዳን ማስታረቅ አይደለም። ይሄ ግልጽ መሆን አለበት። ያን የማድረግ ማንዴት የለንም። ነገር ግን እነዚህ ልዩነቶቻችን እንደተጠበቁ ሆኖ የጋራ ሀገር የጋራ ህዝብ ነው ያለን። ይህን ህዝብ ከጥፋት መታደግ አለብን። ለመታደግ የሚያስማሙን ጉዳዮች ምንድን ናቸው ብለን ለይተናል። አንዱ ምንድን ነው? ዘላቂ የሆነ ሰላም ያስፈልጋል። ሰላም ከሌለን የትኛውም የምናነሳውን ጥያቄ መልስ ማስገኘት አንችልም። ሰላም መኖር አለበት። ሰላም እንዲኖር ደግሞ የግፍ አገዛዝ ከኢትዮጵያ መወገድ አለበት። የግፍ አገዛዝ ባለበት ሁኔታ ሰላም ሊመጣ እንደማይችል ሁላችንም በተጨባጭ የምናውቀው ነገር። በተመሳሳይ ሁኔታ ደግሞ ጦርነት መቆም አለበት። ጦርነት እያካሄድን እየተላለቅን ወደ መግባባት የሚወስድ ውይይትና ድርድር እናደርጋለን። ስለዚህ እነዚህ ሶስት አጀንዳዎች የጋራ አጀንዳዎቻችን። ከዛ በኋላ ምንድን ነው የሚያስፈልገን? ብሔራዊ መግባባት ያስፈልጋል። መሰረታዊ በሚባሉ ነገሮች ልዩነቶቻችን እንደተጠበቀ ሆኖ፣ ስለዚህ ጀኒውን የሆነ እውነተኛ የሆነ የውይይትና የድርድር ሂደት ወይም ናሽናል ዲያሎግ ያስፈልጋል።
እሱን ተከትሎ ደግሞ አሁን ያለው የኢትዮጵያ ችግር በገዢው ፓርቲ በተወሰኑ የፖለቲካ ኃይሎች ብቻ የሚፈታ አይደለም። ሁሉን አቀፍ የሆነ አዲስ የሽግግር ሂደት ያስፈልጋል። በዚህም ተስማምተናል። ስለዚህ እነዚህን መሰረታዊ ነጥቦች ይዘን በሚኒመም ወይም በመለስተኛ አጀንዳ ተባብረን ትግል ማድረግ እንችላለን። እነዛ ያ ትግል ሁለት ፈርጅ ይኖረዋል። አንደኛ በአሸናፊነት ለመወጣት ትግል፣ ሁለተኛ ከአሸናፊነት በኋላ የሚመጣው ሽግግር እንደ አሁን ቀደሙ እንዳይኮላሽ እንዳይጠላፍ ዘላቂ ሰላም ሊያመጣ በሚችል መልኩ እንዲካሄድ ከወዲሁ ዝግጅት ማድረግ አለብን የሚል ስምምነት ላይ ደርሰናል እና አንደኛ ያው ጅምር መሆኑን ታሳቢ ማድረግ ያስፈልጋል። ሚናችንም ውስን መሆኑን መገንዘብ ያስፈልጋል። ይሄ መረዳት ካለ ችግር ያለው አይመስለኝም። ይሄ በጣም ገና አዲስ ነገር ነው። በጣም ትልቅ ተነሳሽነት ግን ተፈጥሯል። አንዱ የተስማማ ነው ምንድነው እንደምታውቁትኝ ሁላችሁም አሁን ትልቅ የሆነ የመተባበር ተነሳሽነት ተፈጥሯል። ለምሳሌ አብሮነት ኢትዮጵያ ይህ አይነት መድረክ እያዘጋጀ ነው። የኦሮሞ የፖለቲካ ኃይሎች ተመሳሳይ መድረክ እያዘጋጁ ነው። የኢትዮጵያ ሰሞኑን የኢትዮጵያ ምን ነበር የኢትዮጵያ ሶሊዳሪቲ የሚባል እንዲሁ አንድ ኃይል ተመሳሳይ እንቅስቃሴ እያደረገ ነው። ይሄን ማን ነው ይሄን ማስተባበር ያለበት የሚለው ወደ ፉክክር ውስጥ ሊያስገባንና ሌላ የቅራኔ ምንጭ ሊሆን አይገባው። ስለዚህ እንዲህ አይነት ትብብሮች መኖር አለባቸው። ተነሳሽነቱ መፈጠሩ ጥሩ ነው። ነገር ግን በትብብር በጋራ መሰራት አለበት የሚለውንም ተስማምተናል እና ይሄ ቀላል ነገር አይደለም እና ሚናችን በዚህ ደረጃ የተገደበ እና የተመጠነ እንደሆነ ቢታወቅ ጥሩ ነው ብዬ ነው። በጣም ነው የማመሰግነው ፕሮፌሰር። አመሰግናለሁ ልደቱ። ማሪው ብዙዎችን ነገሮች ግልጽ ያደረገ ይመስለኛል። አቶ ጀዋርም ቀጥል። አመሰግናለሁ ታዳሚዎችም ጋዜጠኞችም ስለመጣችሁ አመሰግናለሁ። አጠር አድርጌ ብቻ የስብሰባው አንደኛ የስብሰባ አዲስ አይደለም። በሀገራችን ጉዳይ ትግል ለማቀናበርም ሆነ ለሽግግር ለመዘጋጀት ብዙ ውይይቶች እየተካሄዱ ነው ያሉት። ግማሾቹ በግልጽ ግማሾቹ በፕራይቬት በሆነ መልኩ እየተካሄዱ ነው። ኢትዮጵያ ውስጥም ከኢትዮጵያ ውጭም እየተካሄዱ ነው ያሉት። የዛው አካል ነው። እዛም የተሰባሰቡ ሰዎች በተለያየ ውይይቶች ውስጥ እየተሳተፍን ያለን ሰዎች ነን። ኮንቲኒዌሽን ኦፍ ቫሪየስ ኢኒሺዬቲቭስ ወደፊትም የሚቀጥል ነው። ሰፋ ብሎ የሚቀጥል ነው። ፕላኖች ወደፊት የምናሳውቅ ይሆናል። በዛ መልኩ ነው መታየት አለበት። ሁለት ነገር ነው የተወያየ ነው ጠቅላላ ሲደረግ። አንዱ አሁን ልደቱ እንዳለው የተካሄዱ ያሉ ትግሎችን ለማቀናጀት የተቀናጀ ትግል ለማካሄድ በትግልና በሰላማዊ መልኩ እየተንቀሳቀሱ ያሉ በተለያየ አደራጀት ያሉ ተናበውና ተደጋግፈው ለድል እንዲበቁ ማቀናጀት አስፈላጊነት ላይ ውይይት ተካሂዷል። ሁለተኛው ደግሞ ለውጥ ሲመጣ ያ ለውጥ እንዳይጨናገፍ እንዳይጠለፍ ምን አይነት ዝግጅት ያስፈልጋል? ያ ለውጥ የህዝባችን ለዓመታት የተራበውን ፍትህ፣ ዲሞክራሲ፣ ነፃነትና ልማት ያጎናጽፍ የሚችል የፖለቲካ ስርዓት ለመገንባት ካሁኑ ዝግጅት እንደሚያስፈልግ ከዚህ በፊት የተፈጸሙ ስህተቶች ከዚህ በፊት ያመለጡ እድሎች እንዳይደገሙ ካሁኑ በንድፈ ሀሳብ ደረጃም በጠለቅ ብሎም መወያየት አስፈላጊነት ላይ ሰፊ ውይይት ነው ያለው። እኔ በእኔ ግምገማ ውይይቱ ከጠበቅኩት በላይ ሆኖ ነው ያገኘሁት። ስቴትመንት የሀገራችን የፖለቲካ ሊሂቅ የፖለቲካ ማቹሪቲ በከፍ ያለ መሆኑን የተረዳሁበት ነው። ሴንሲቲቭ የሚባሉ ድሮ ቢሆን ኖሮ ከማጨቃጨቅ አልፈው ሊባሳቱ የሚችሉ ጉዳዮች ላይ በድፍረት በጥንቃቄ በብስለት ውይይት የተካሄደበት ነበረ። እኔ በጣም ደስተኛ ነበርኩ በውይይቱ ላይ ብዙም ተሳታፊ ከዛ በኋላ ስንጫወት ውይይቱ በጣም ገንቢ እንደነበረ ነው። እንግዲህ ቢቀጥለው ከዚህም የተሻለ ውይይቶችን ዝግጅቶችን እያደረግን እንደምንሄድ ተስፋ አደርጋለሁ። አመሰግናለሁ። የተረፈው በጥያቄና መልስ እንመልስበታለን። አመሰግናለሁ። ተባባሪ አመሰግናለሁ ፕሮፌሰር።
የተባለው እስካሁን ላለመደጋገም ከጋዜጠኞች የሚመጣውን ጥያቄ ላይ መሳተፉ የሚበጅ ይመስለኛል። ትንሽ አጽንኦት ለመስጠት ግን ያው የውክልና ነገር መነሻውን መድረሻውን በፕሮፌሰር እና በአቶ ልደቱ ዝርዝር ተገልጿል። እዚህ ያለው ስብስብ አንዳንዴ ከሳሽም ተከሳሽም ነው። ተካሶም ቢሆን ግን ፍርድ ቤትን ሄዶ ለመከራከር ጊዜ የማይሰጥ የህልውና አደጋ ላንዣበበ ህልውና ሳይኖር እነዚህ ነገሮች ላይ አንዱ ሲደግፍ ሌላው ሲቃወም ጊዜ ከማጥፋት አሁን እኛ በምንወያይበት ሰዓት ሳይቀር የህዝብ ህይወት አደጋ ላይ ያለ ብቻ ሳይሆን ብዙ ህይወትም እያጣን ባለንበት ወቅት ሆነን የምናደርገው ነገር ስለሆነ ፍቱን መድኃኒት የገሌ ድርጅት ነውና እሱ እስኪያልቅ ድረስ እሱን እየተቸን ዳር ላይ ተቀምጠን ከምንጠብቅ ምናልባትም ይሄ አዲስ መንገድ ትላንትና አብረን መነጋገርም መገናኘትም የማንችል በግለሰብ ደረጃ እንዲሆን ቅድም እንደተባለው የምንወክለው ድርጅትም ምንም ባይኖርም እስካሁን ባደረግነው ጉዞ አንዳችን የአሁንን ስርዓት በማዋለድ ሌላችን በመቃወም ያጠፋነው ጊዜ ያዋለድነው ይሁን የተቃወምነው አሁን በስልጣን ላይ ያለው አገዛዝ ሁላችንም የማይወክል ከመሆኑ የተነሳ አሁን ሁላችንም ቪክቲም ሆነን ሁላችንም ተጎጂ ሆነን ተገናኝተናል። ስለዚህ ህዝባችን በየደረጃው አንዳንዶቻችን ገና ኢትዮጵያዊነቱን ሁሉ እስክንጠየፍ ድረስ እንዲያውም ጭራሽ ኢትዮጵያውያን ጋር አብረው ለመኖር አያስፈልግም እና ሌላ መንገድ እንጀምር ብለን ሌላ ሐሳብ ውስጥ የገባን ሰዎችም ጭምር እዚህ የተቀላቀልንበት ምክንያት ለመውጣትም ለመቆየትም ከውይይትና ከመተባበር ውጪ ሌላ አማራጭ የለም ከሚል ነው። እኔ የፐርሰናል ኦፒኒየን ነው። በየአንዳንዳችን በስተጀርባ በጣም የተጎዳ ህዝብ አለ። ለዚህ እንቅስቃሴም ቢሆን ግን እንደተባለው አቶ ልደቱን በዝርዝር እንደገለጸው ይሄ መግለጫ መነሻ እንጂ የሚሻሻልም የብዙ ባለሙያዎችን የእናንተንም ጭምር ስራና ትግል የሚጠይቅ ነው። ግን እንደተባለው አንዱ አንዱን እየጠለፈ አንዱ ሲሰለፍ ሌላው እየሳቀ ያጠፋነው ጊዜ ሁላችንም በጸጸት ላይ ሆነን አሁንም የሚጠፋ ጊዜ እንዳይኖር አሁንም የሚጠፋው አንድ ተሰብሳቢ በመካከላችን እንደጠቀሰው ኢትዮጵያ እየደማች ነው ብለዋል። ቶሎ ደሙን ማቆም ነው። ከዛ በኋላ ሰርጀሪ ትደረግ ወገሻ ይምጣላት የሚለውን ነገር በኋላ የሚመጣ ክርክር ነውና አሁን እየደማ ያለው እየጠፋ ያለውን ህይወት ለማቆም በሁሉም አቅጣጫ የሚታገል ኃይሎች አትሊስት እንደዚህ በመነጋገር መቀራረብ ይቻላል ወይ መቀናጀት ይቻላል ወይ? because ስርዓቱ በግምገማችን ላይ ቢያንስ አንድ ትልቅ ችሎታ አለው እርስ በርሳችንን የማጋጨት። በሁሉም የሀገሪቱ ክፍል አቅማችን ወደ ዋናው ጠላት ወደ ዋናው የህዝብ ጠላት እንዳይሆን አንዳችን በመደለል ሌላችን እንደ ጠላት በመፈረጅ እርስ በርሳችንም ጭምር እንዳንስማማ የሚያደርግ ስርዓት ነውና ይሄንን ስርዓት ህዝቡን አፍኖ አገሪቱ ፈርሳ ዞኑ ከተበጠበጠ በኋላ የእያንዳችን ዓላማ ማሳካት አይቻልምና መተባበሩ ይሻላል የሚል ግፊት ያለበት ነው ይሄ ጅምር። እንዳልኩት ጅምሩ ባለቤቱ ብዙ ነው። እንደምታውቁት የኢትዮጵያ ፖለቲካ በዚህ ጉዳይ ላይ ሁሉም ላይስማማ ይችላል። ግን አሁን የሚፈለገው ጥሪው ምንድነው? በኢትዮጵያ ውስጥ በሪጅኑ ውስጥ ስቴክ አለኝ የሚል ሰው ቀርቦ እንዲያግዝ ተባባሪ እንዲሆን ጥሪ ማድረግ ነው የመጀመሪያው ስራ። ዲቴይሎቹ በባለሙያም በፖለቲከኞችም ለፓርቲዎች የሚሰጥ ጉዳይ አይደለም። እንደተግባባ ነው የእናንተንም ጭምር የሲቪኩም የታዋቂ ግለሰቦችም የማህበራትም እንጂ ለፖለቲካ ድርጅቶች ብቻም እየሰጠን መልሰን መላልሰን የተዛሳትናቸው ስህተቶች ላለመድገም ይሄን መድረክ እናዘጋጅና መድረኩ ደግሞ የሚሰጠው ምላሽ ይኖራል። ከዚህ በላይ እንግዲህ በጥያቄና መልስ የሚመጣውን ነገር መስማቱ የሚሻል ይመስለኛል። አመሰግናለሁ ፕሮፌሰር። አመሰግናለሁ አቶ አባይ፣ ሁላችሁም አመሰግናለሁ።
እዚህ ላይ ወደ ጥያቄና መልስ ከመሄዳችን በፊት አቶ ይልቃልም አንድ ሀሳብ በተጨምርበት ምን ያህል ሰፊ አስተሳሰብ ያለን ሰዎች እንዳለን ሊገልጽ ስለሚችል እድል ልስጥ። ወደዛ ከመሄድ በፊት አቶ ኢንጂነር ይልቃል ፕሊዝ። አመሰግናለሁ ፕሮፌሰር። ለምን እንደሆነ አላውቅም የኔን ታይትል ብቻ ስትሪም ላይ ብዙ ጊዜ ሰዎች ስለሚጽፉት ይመስለኛል ታይትል ተጽፎ ያለውኝ ሌላው ሰው አቶም ፕሮፌሰርም የለበትም እና ለዚህ ቴክኒካል ችግር ስለሆነ አድማጭም ጋዜጠኞችንም ይቅርታ ጠይቃለሁ። ይሄ ለምን እንደሆነ እኔ ራሴ አላወቅኩም። ምናልባት ስትሪም ላይ ነበቃሉ ሁልጊዜም ስለሚጽፉ አብሮ የመጣ ነገር ይመስለኛል። ኤኒዌይ እንግዲህ ሁሉም ነገር ተብሏል። ምንም የተለየ የምጨምረው ነገር የለኝም። ምናልባት እንግዲህ ሁሉም ሰው ትንሽ የራሱን አስተያየት ይስጥ የሚል ካልሆነ በስተቀር ዋናው ነገር አገር የህልውና አደጋ ላይ ካለ እና እንዳለም መስማማት ደርሰናል በዛው በስብሰባችን ወቅት። ያ ከሆነ ደግሞ በአሰስመንታችን መሰረት ትግላችንን ማቀናጀት አለብን። ትግላችንን አቀናጅተን ደግሞ ይሄ መንግስት ካስወገድን በኋላ በተደጋጋሚ የሀገራችን ውስጥ እንደተከሰተው ነገር ሌላ ችግር ሳይመጣና ሀገራችን ደግሞ እንደምታውቁት አሁን ያለው ነገር ሁሉም የብሔረሰብ ንቃት ተደርጓል። የብሔረሰብ ንቃት ደግሞ በራሱ መልካም ነገር እንዳለው እና የመብት ማስጠበቁ እንዳለው ነው ደግሞ መገፋፋትና ሌላም ነገር እንዳይመጣ ያንን ቅሬታንም የማለዘብ ጉልበት እንዲኖርና ኃላፊነት በተሞላበት መልኩ ነገሮችን ለማስኬድ እንድንችል ከዛም አልፎ ደግሞ የጋራ ራዕይ እንዲኖርንና መጠራጠርና አለመተማመን የኢትዮጵያ ፖለቲካ ዋና ድክመቱ ነው። በጣም ትረስት ዲፊሲት በሀገራችን ውስጥ በፖለቲካችን ትልቁ እንትን ስለሆነ ያንን ለመድፈንና በህዝባችን ላይ ያለውን ጥርጣሬና ፍርሃት ደግሞ ነገ የባሰ ይመጣ ይሆነው የሚል ነገር እንዳይሆን በአንድ አቅጣጫ ልብና አእምሮውን ይዞ ያለበት ሁኔታና ይሄ መንግስት መወገድ እንዳለበት የኢትዮጵያ ህዝብ በሙሉ የሚያምን ነው የሚመስለኝ። ያ ከሆነ ደግሞ ነገን በአስተማማኝ ሁኔታ ማየት እንዲችል እንደዚህ አይነት ከተለያየ ፖለቲካ ስፔክትረም ያለን ሰዎች ተሰባስበን በልዩነት ውስጥ መስራት እንደምንችል ማሳይተን ያንንም በሚገባ ግልጽ በሆነ ሁኔታ ከየት ተነስተን የት እንደምንሄድ ቅድም እንዳልነው አካባቢ ያለንበትን ሁኔታ ገምግመናል። ትግላችንን ማቀናጀት እንዳለብን አውቀናል። ከዛም በኋላ ደግሞ ሽግግር እንደሚያስፈልገን ተማምነናል። ስለዚህ እነዚህ ነገሮች ዋና ዋና ጉዳይ መሆናቸውን በገዢው በኩል ግን በተደጋጋሚ የሚነገረው የጋራ የሚያረጋቸው ነገር የለም። ምናልባት ይልቃልና ጀዋር ቢገናኙ የሚደባደቡ ሰዎች እንዴት አብረው ይሰራሉ እንደዚህ የሚባል በጣም የማይረባ አስተያየት ይሰጣል እና ያ ደግሞ እውነት ለመናገር የፖለቲካ ልዩነታችን ስርዓት ያለው ህገ መንግስት ቢኖረንም እንኳን በሀገራችን ውስጥ የማይነቀነቅ ዲሞክራሲ ብንገነባ እንኳን በሐሳብ ልዩነታችን ሁልጊዜም የሚቀጥልና ምናልባት ጄነሬሽኖችን ሁሉ አልፎ ሐሳብ ሽግሽግ እናደርግ ይሆናል እንጂ የፖለቲካ ልዩነት በኢትዮጵያ ውስጥ መኖር ያለበትና እንዲኖርም እንዲፋፋም የምንፈልገው ነገር እንጂ ያለ ልዩነት አንድ አይነት መሆንን የሚያስብ ከሆነ መንግስት ለመመስረትም ሆነ የፖለቲካ ስራ ለመስራት በመሰረቱ የፖለቲካ ልዩነት መኖር ነው ፖለቲካንና ፖለቲካን ያመጣው ነገርና ይሄ የኋላ ቀር አስተሳሰብ መሆኑንና ምናልባትም እንደው ያላቂዎች ፍረጃ ስለሆነ ያንን ነገር ከቁም ነገር እንዳይወስደው አድማጭ እንዲረዳው ፈልጋለሁ። በተረፈ ወንድሞችና ጓደኞች እንደተናገሩት በስብሰባው ውስጥ ትልቅ መከባበር ነበረ፣ ትልቅ ብስለት ነበረ። በአገሪቷ ያለችበትን ሁኔታ በተመለከተ በጣም ተቀራራቢ የሆነ አመለካከት እንዳለን እና አግኝቻቸው ከማላቅ ሰዎችም በሐሳብም ከምራራቃቸው ሰዎች ጋር ስንነጋገር በዛ ደረጃ በበሰለና ልዩነትን አሳድሮ በጋራ ጉዳይ ላይ መስራት ያባት መሆኑን አውቀን በዛ ደረጃ ስለተገኘን ተስፋ ሰጪ ሆኖ አግኝቻለሁ። ይሄው ነው ፕሮፌሰር ማለት የምችለው። አመሰግናለሁ። አመሰግናለሁ። ሁላችንም እጅግ አመሰግናለሁ። አሁን እንግዲህ ያው ሀገራችን ላይ አደጋ አንዣቧልና ያለ የሚባል ነገር አይደለም። ስለዚህ ነው የተሰባሰብነው። እንደዚህ ከቀጠለ ደግሞ የመፈራረስ አደጋም አለ። መንግስት ደግሞ ብቻውንም ሊያስተካክለው አይችልም። መረባረብ አለብን ብለን ነው። ሰላም ያስፈልጋል። ሰላም ደግሞ በጦርነት ሳይሆን በንግግር በውይይት የተለያዩ ሀሳብ ያላቸው ሰዎች በመቀራረብ ነው የሚል ሀሳብ ስላለን ነው የተገናኘነው የሚለው ነው ጭብጡ እዚህ ላይ ያለው። አሁን እንግዲህ ጊዜ ነው ይወስንልን።
የምትጠይቁትም ተስፋ ተጠራችሁ የምትጠይቁትም አጠር አድርጋችሁ ቀጥታ ጥያቄ እንድትሰጡን ብዙ ሽፋን እንድናደርግ እንችላለን ማለት ነው። መልስ ሰጪዎችም መልስ ስትመልሱ አጠር አድርጋችሁ በቀጥታ እንድትመልሱ እየጠየቅኩኝ አሁን ወደ ጥያቄና መልሱ እንሄዳለን። አስቀድሞ የጥያቄ እድል ሰጠው ቴድሮስ ነው። ቴድሮስ ቀጥል። እሺ አመሰግናለሁ። ቴዎድሮስ ጸጋዬ ነኝ ከሪዮት ሚዲያ። በጣም ደስ የሚያሰኝ ኢኒሼቲቭ ነው። እንደዚህ አይነት ሪዮት ዓለም ብሔርም አካባቢያዊ ማንነትም ተሻጋሪ ጥምረት መኖሩ በጣም ደስ ያሰኘኛል። በሪዮት በኩል ማናቸውንም አይነት ድጋፍ ለዚህ አይነት የህልውና ትግል መሳካት አስተዋጽኦ የማድረግ ሙሉ ፈቃደኝነትና ፍላጎት አለን። አንድ ጥያቄን የተባለው ስለዚህ አስተያየት መስጠት በጣም ባጭሩ ብችል ወዳለሁ ሲከለከል ስላልሰማሁ አንድ ጥያቄ ብቻ ለማቅረብ እንዲመቸኝ እንደዚህ አይነት ስብስብ በሚኖርበት ወቅት ለመሰባሰቡ እንዲጠቅም ሲባል አንድን ህብረተሰብ በተለያየ ጊዜ ማለት በኢትዮጵያ ውስጥ የትኛውም የፖለቲካ አመለካከት ያለው ኃይል እንዲህ ባለ የህልውና ትግል ውስጥ መሳተፍ እንዳለበት አምናለሁ። በተቻለ መጠን አኮሞዴቲቭ መሆኑም እጅግ ተገቢ ነው። እናንተ የወሰዳችሁትንም ኢኒሼቲቭ ከልብ አከብራለሁ፣ አደንቃለሁ። ግን አንድን ፓርቲኩላር ህብረተሰብ ያለምንም ለትርጉም አሻሚነት ካንሰር ሲሉ የገለጹ ሰዎች በዛ አስተሳሰባቸውም ላለመቀጠላቸው ምንም አይነት ፍንጭ ያልሰጡ ሰዎች ስብስባችሁ ውስጥ ሲካተቱ የሆነ ካንሰር ተብሎ የተጠራው ህብረተሰብ ህልውና የማያሳስባችሁ ሊመስል የሚችልበት እድል ስላለ በነዛ ሰዎች በኩል ልትወክሉ የፈለጋችሁትን አመለካከት ምን እንደሆነ ባላቅም ብትወክሉም ያንን ባላሉ ሰዎች ብታረጉት እንደዛ ያለ አንድን ህብረተሰብ እንደ ህብረተሰብ ካንሰር ብለው ባልገለጹ ሰዎች እነዛ የፖለቲካ አመለካከቶች ቢወከሉ ለህልውናው ትግል እንቅፋት ተቀንሳላችሁ የሚል አስተያየት ማቅረብ ወዳለሁ። ወደ ጥያቄ ልሻገርና አገዛዙ እንዲህ ያሉ በአስተያየቴም ላይ አስተያየት ብትሰጡበት በጣም ደስ ይለኛል። በነገራችን ላይ በጥያቄ ላቅርብና አገዛዙ እንዲህ አይነት ጥምረቶችን ሁልጊዜ ሲከስ የሚሰማው የውጭ ኃይሎች ያደራጁት ነው፣ የውጭ ኃይሎች የላኩት ነው፣ የውጭ ኃይሎች እንዲህና እንዲያ የተልእኮ የሰጡት ነው ወዘተረፈ ብሎ ነው። እዚህ ስብስብ ውስጥ የውጭ ኃይሎች እጅ አለ ወይ? ለክላሪቲ ይህንን በደንብ ብትመልሱ ደስ ይለኛል። ይሄ አፈርና አገር በቀል ኢኒሼቲቭ ነው ወይስ የውጭ ተልእኮ ያለው ነው? አንድ ያገዛዙ የፕሮፓጋንዳ መስመር ስለሆነ ነው። ሌሎች ጥያቄዎችን በፎሎ አፕ እድል የሚሰጥ ከሆነ አነሳቸዋለሁ። በጣም አመሰግናለሁ። መልካም። ጥያቄው ያው አንድ ነው ያልነው ስለ ፈቃደኝነት። በነገራችን ላይ ቴድሮስ ስለ ፈቃደኝነትና በፈቃደኝነት መግለጽ በጣም እናመሰግናለን። ጥያቄ አንድ ነው የተባለው አሁን ይቺ መጨረሻውን ነው። ወደፊት ግን አንተ ያነሳው ጥያቄ አስተያየት ላይ አስተያየት እንዲሰጡ ያለው ይህንን ይይዛለሁኝ። ለአሁኑ ግን አሸናፊ ከአንተ ልጀምርና የውጭ ኃይሎች ማለት እንግዲህ ውጭ ማለት እንደሆነ አላውቅም፣ ነገር ግን የኢትዮጵያ ጠላቶች ሊሆኑ የሚችሉትን ነው አሉ ይላል። የምታውቀው ካለ እስኪ ከአንተ ልጀምር፣ ባጭሩ ግለጽልን አሸናፊ። ኦኬ እጅግ በጣም ይቅርታ። ይሰማል? የማይሰማ ከሆነ በኋላ አቀጥላለሁ። ይሰማል? አሁን ጥሩ ነው፣ ቀጥል። ሁለት ኮምፒውተር ስለምጠቀም ታንክ ዩ ቬሪ ማች ፕሮፌሰር ስለሰጠኝ እድል። እንግዲህ ስርዓቱ ተለጣፊ ስሞችን እየሰጠ ብዙ ለማደናገር እንደሚሞክር እናውቃለን። እኛ ግን ኢትዮጵያውያንን በቅን ልብ ነው የተሰባሰብነው። ኢትዮጵያን ለመታደግ ነው የምንረባረበው። ኢትዮጵያ ከመፍረስ እንድትድን ሰቆቃው የህዝብና የአገር ሰቆቃ እንዲቆም ነው ጥረት የምናደርገው። ይሄንን አድማጭም የኢትዮጵያ ህዝብም ይረዳል ብዬ ነው ማምነው። ምንም እንትን ማድረግ አያስፈልግም። ስለዚህ ምንም ጥያቄ የማያስፈልገው ነው። ብዙም በዚህ ጉዳይ ላይ ውይይት ማድረግም አያስፈልግም። ነገር ግን የህዝብ ሰቆቃ ያንገበገባቸው አካላት ናቸው የተሰበሰቡት የሚለውን የኢትዮጵያ ህዝብም ይረዳል። ሁላችንም በዛ ብንወስደው ጥሩ ነው።
ሌላው ግን እኔ ለጋዜጠኞቹም በኋላ ጥያቄያቸውን ለመቆጠብ በውጪም በሚዲያ በተለያየ አግባብ ሰብሳቢው ማይታወቅ ዝም ብሎ እንትን ነው የሚል ተደጋጋሚ ውዥንብሮች ስላሉ ያው ፕሮፌሰር አሁንም እያስተባበረን ነው የዚህ ትብብሩ የዚህ ስብስብ በአስተባባሪነት ሁሉን ነገር እያደረገ ያለው እሱ እንደሆነ በዚሁ ቢገለጽ መልካም ነው እየሰለማምን ነው ሌላውን ብዙ ሁሉን ነገር ስለተጠቀሱት እኔ የምጨምረው ነገር የለም በዛው ቢቀጥል ታንክ ዩ ፕሮፌሰር ስለሰጠ በጣም አመሰግናለሁ በጣም እንደዚህ ስለመለስክ እዚህ ላይ እኔም አንድ ተሳታፊ ነኝ እሱን ልገልጽ ነው ያው ምንም ገሌ ነው ያ አስተባብረን ስላሉ በዚህ ጉዳይ ላይ ማስተባበር እየሞከርኩ ነው ግን ሁሉም ተሳታፊ ነው የሚቀጥለው ሀብታሙ ተስፋዬ የሚቀጥለውን ጥያቄ ይጠይቃል ጥያቄዎቹን በመጀመሪያ እድል ካደረግን በኋላ ወደ ጥያቄዎቹን አስተያየቶቹን እንመለሳለን ስለዚህ አመሰግናችሁ ሀብታሙ ወደ ጥያቄ ሀብታሙ ተስፋዬ አስገባልን አሸናፊ እንደው በቴድሮስ ጥያቄ ላይ በኋላ ምናልባት ትንሽ እንነካው ይሆናል እድል እሰጥሃለሁ በእውነት ቀጥታ እሰጥሃለሁ መልካም አቶ አባይ ይሄንን ጥያቄ መልስና አስተያየት ለመስጠት እንፈልጋለንና እሱን አስተያየቱን በዚህ አስተካከ ብትሰጥ ደስ ይለኛል እሺ አመሰግናለሁ ፕሮፌሰር ከቴድሮስ ጥያቄ ልጀምርና በዛው የዚህ የብልጽግና መንግስት የአብይ መንግስት ክስ ከውስጥ የሚነሳውን ትግል ወደ ውጭ የማላከኩ ነገር የተለመደ ነው እንደተባለው ግን አንድ መረሳት የሌለበት የአብይ አስተዳደር ራሱ የውጭ ኃይል ያለበት የራሱ መንግስት ነው በውጭ ጉዳይ ሚኒስትሩ አማካይነት ከውጭ ኃይሎች ጋር የሚሰራ አልፋልፎም በድብቅ ከውጭ የሚመጡትን ድጋፎች ሁሉ ለህዝብ የማይገለጽበት የውጭ ጣልቃ ገብነት ያለው ኢትዮጵያ ውስጥ ነው ኢትዮጵያ ስርዓት ራሱ የሚያጋባው ስርዓት ነው የውጭ ጣልቃ ገብነት ያለው ግን አንዱ ዓላማ ከተሳካ አንዱ የትግል ስልት የኢትዮጵያ ህዝብ የሚያደርገው ትግል ሁሉ በዲፕሎማሲ በኩል የውጭ ኃይሎች ተባባሪ እንዲሆኑ ማድረግ ነው የተለየ ዓለም የተለየ አይላንድ የለንም ከተለያዩ ከጎረቤትም ከውጭ ኃይሎችም መተባበርና የዲፕሎማሲና የአድቮካሲ ስራ መስራት ይቀጥላል እሱ ከሆነ የሚያስፈራው ስርዓቱ
ነገር ግን እስካሁን ድረስ እንኳንና የውጭ ኃይል ሊገፋን የህዝባችንን የመጣንበት ህብረተሰብንም ውክልና ሙሉ በሙሉ ያልተሰጠን የኢንዲቪጁዋል ስብስብ ነው ተብለዋልና እሱ ላይ ወደፊቱ በስፋት የምንሄድበት ይሆናል። ግን ብዙ ጊዜ ለሚነሱ ተቃውሞዎች ወደ ሌላው የማላከክ ኢትዮጵያውያን አቅም እንደሌላቸው ትላንትና በኢትዮጵያ እንቅስቃሴ ወደ ስልጣን እንዳልመጡ ዛሬ እነሱ ጋር ሲደርስ የሌላ ኃይል አለበት ማለት የኢትዮጵያን ህዝብ አቅም የማንቋሸሽ አንዱ ነገር ነው። አይችሉም፣ በራሳቸው ኃይል የላቸውም፣ ጉልበት የላቸውም ለማለት ስለሆነ ይሄንን ነገር ማየቱ ተገቢ ነው ለማለት ነው። ሌላው ሀብታሙ ያነሳው ማያስማማንን ነገር ተሸክመንማ መንግስት ከወደቀ በኋላ እዛው መልሰን ልናጣላ አይደለም ወይ? ፍሬም እየተደረገ ሂደት እየተስማማን ካልሄድ ያ ሀገሪቱ ስርዓት ከፈረሰ በኋላ ሁሉም ነገር የመፈራረስ አደጋም ሊደርስበት ይችላል። በሂደር የተቀመጠ አይደለም፣ ደረጃዎች አሉት ነው። የመጀመሪያው ፕራዮሪቲ ህልውና ላይ ማተኮር ነው እንጂ ህልውናን ለማዳን ሀገሪቱ ወደ ተሻለ ደረጃ ለማድረስ ቅድም አቶ ልደቱ በዝርዝር ያመጣቸው ደረጃዎች አሉ። መጀመሪያ ባለቤቶቹ የሚካተቱ ኃይሎች፣ የፖለቲካ ኃይሎች፣ የኢትዮጵያ ህዝብ የሚካተትበት ሁኔታ መፍጠር ነው። በዚህ ላይ በየደረጃው የተጀመሩ ትግሎች አሉ ተብሎ ሁሉም እያንዳንዱ በውጭም በውስጥም ያሉ የየራሳቸው ሮድማፕ አላቸው። የየራሳቸው ይሄንን ስርዓት ለመጣል የሚያደርጉት ትግል ሁሉ መቋጫ አላቸው። ያን ኦነርሺፕ የአንድ ድርጅትና የአንድ የትግል ግንባር ጉዳይ እንዳይሆን የሁሉም ኢትዮጵያውያን ስምምነት እንዲኖረው ጉዞውን ጀምረው ጉዞው ሲጀመር ግን ባለቤቱ ብዙ ነው። ቅድም እንዳልኩት እነዛን ለማሰባሰብ የመጀመሪያው ነገር ብሊዲንጉ ማቆም ነው፣ የሚፈሰው ደም ማቆም ነው። አንዱ ትልቁ ነገር ተገቢውን ጫና ተፈጥሮ በየቀኑ እያለፈ ያለውን ህይወት የማቆየት ጉዳይና ግን ደግሞ ጎን ለጎን ቅድም እንዳልነው ወደ ሰርጀሪ የሚሄደውንም ሰርጀኑን የመጥራት የማዘጋጀት ቀጥሮ የመያዝ ነው። አንድ በሽተኛ ኢመርጀንሲ ከገባ በኋላ ወዲያውኑ ሰርጀሪ አይደረግለትም። ህይወቱን ሙሉ በሙሉ የሚያድን ከበሽታው የሚገላገልበት ነገር በአንድ ጊዜ በኢመርጀንሲ ሩም አይሰራም። ሰውን እየተባለ ያለው አደጋ አለ። ህልውና እንዳይጠፋ ህልውናን ማቆየት የሚያስችሉ ስራዎችን ጀምር። ደረጃ በደረጃ ግን ፖለቲከኞች አሉ፣ ፕላትፎርሞች አሉ፣ በጣም ብዙ ትግሎች ይደረጋሉ በውስጥም በውጭም። እነዚህን ለማቀናጀት የሚያስችል የጋራ ስምምነት እንዳለ መንገድ እንፈልግ ነው፣ ጥሪ እናድርግ ነው እንጂ በሂደር የተቀመጠ አይደለም ለማለት ነው። ኦፍኮርስ መጨረሻው ዳኛው የኢትዮጵያ ህዝብ ከሆነ ለሽግግር የሚደረጉ መደላድሎች ድልድዮች እንጂ መጨረሻው ምርጫው የህዝቡ ነው የሚሆነው። አንዳንዶቹ በምርጫ ጊዜ የሚወሰኑ ነው የሚሆኑት። ለኢትዮጵያ ምን ያዋጣታል? አዲስ ኢትዮጵያ፣ የነበረችው ኢትዮጵያ፣ ሌላ አሬንጅመንት፣ ሌላ ፌደራሊዝም፣ ሌላ ኮንፌደራሊዝም። ቅድም እንዳልኩት ነው እንደኔ እንደ ግለሰብ እንኳን ሳይቀር ገና ከኢትዮጵያ ጋር አብሮ ለመቀጠል እርግጠኛ ያልሆንኩበት ሁኔታ ላይ ነው ያለሁት። ግን እኔም ሌላ ጥያቄ ያለው ሰው በሂደት በውይይት ይፈታል። ግን ሁሉም ጥያቄ እስኪፈታልኝ ድረስ ዳር ቆይቼ ዳር ሁኜ ልጠብቅ ወይስ ይህን ስርዓት በማስወገድ አስተዋጽኦ ላድርግ በሚለው ጉዳይ ላይ ነው እየተስማማን ያለን እንጂ የምትጠይቁት ጥያቄ የራሳችሁ መልስ እንደሚኖራችሁ ይገባናል። የተስማማነውም ይኸው ነው። እኛ አሁን ለኢትዮጵያ ህዝብ መልስ ጨርሰን ይሄ ነው የሚያዋጣ፣ ይሄን አይነት አሬንጅመንት፣ ይሄን አይነት አይዲዮሎጂ አንልም። ልክ ኢንጂነር ይልቃል እንዳለው ርዕዮተ ዓለሙም ልዩነቱም እንዳለ ይቆያል። ግን በልዩነት ተቻችሎ የመኖሩ ነገር የሁሉም ስምምነት ይጠይቃል እና ያ በሂደት የምንሄድበት ነገር ነው የሚሆነው። ደረጃችሁም አሉት ከ1 እስከ 4 በተዘረዘሩት በመግለጫው ላይ እንደተመለከተው የብዙ ባለሙያዎች፣ የብዙ ፖለቲከኞች፣ የብዙ የማህበረሰቡ አካላት የሚሳተፉበት ሁኔታ ነው የሚሆነው። በተለያየ ወቅት የተለያዩ ስህተቶች እንደተፈጠሩ በየፊናችን አድሚት አድርገናል። ከስህተታችን መማር እንዳለብን ቅድም እንዳልነው አንዱ አሸናፊ ሆኖ ሲወጣ ሌላው ተሸናፊ የሚሆንበት ሁኔታ ከተፈጠረ ያ መልሰን እንደገና በዛ ሳይክል ውስጥ ነው የምንኖረው እና ጥያቄዎቹ በሂደር የተቀመጡ
ለማለት ነው ባጭሩ ሀብታሙ። እነሱንም ቢሆን ደረጃ በደረጃ ከሽግግሩ መድረክ እስከ ዲሞክራሲያዊ ግንባታ የሚሄዱ ሂደቶች አሉ። እነዚህ ኤክስፐርትስን የሚጠይቁ የቅድም ያልነው የሁሉም ህብረተሰብ ተሳትፎ የሚጠይቁ ይሆናሉ። ዋናው ነገር ግን ይህን ሁሉ እስኪሟላ ድረስ በየጊዜው ወረቀት እየማጨርን ቁጭ ብለን እንጠብቅ ወይስ ትግሉን አፋፍመን ወደ አንድ አምጥተን ሁሉም የሚፈልጉት ህዝቦች ስቴክሆልደሮቹ ወደ አንድ የሚመጡበት ድልድይ እንስራ በሚለው ላይ ነው። በዛ ደረጃ ላይ ያለ ነው ለማለት ነው። አመሰግናለሁ። አንዳንዶቹ ጥያቄዎች አስቀድመው የተመለሱ ይመስላል። አሁን ብዙ በደል የሰሩ በፖለቲካ ምህዳር ውስጥ መጠቀም የማይገባን ቋንቋ የተጠቀሙ እንዴት እዚህ ሊቀላቀላሉ የሚችለው ያው ቀደም ሲል አቶ ልደቱም ተናግረውታል። እኛ ጠያቂዎች አይደለንም፣ ለመጠየቅም ጊዜው የለም። ነገር ግን ሰላምን ለማውረድ እና ጦርነትን ለማቆም ከሁሉም ወገኖች ጋር መነጋገር፣ ሰፊ ድንኳን መጣል አስፈላጊ መሆኑ አስቀድመን ተናግረናል። ምናልባት እነዚህ የተደራረቡ መልሶች ሲሰጡ በቂ መልስ ሊሆኑ ይችላሉ ብዬ ገምታለሁ። ግን በኋላ አሁን ባለው ሁኔታ ከሄድን ተመልሰን ልናያቸው የምንችል ይሆናል። አሁን ከዚህ ቀጥሎ በቃሉ አቀንድሮ ያንተ ተራ ነው። እሺ፣ አመሰግናለሁ። በቃሉ አላምራዊ ከኢትዮ ኒውስ። በዚህ ፕሮግራማችሁ ላይ ሚዲያችን አንድም ሁለትም ሶስትም ሆናችሁ በተናጠልም ቢሆን ጉዳዮችን ለማብራራት ፍላጎት ላላችሁ ሰዎች በሙሉ ክፍት ነው። እኛም ጋዜጠኝነታችንን በመጠየቅ ለህዝቡ ለመወጣት የምንፈልገውን ኃላፊነት አብረናችሁ እንደሆነ እንድታውቁ ነው። የኔ ጥያቄ ከተራ ቁጥር 2 ጋር የተያያዘ ነው እና ከተራ ቁጥር 2 ላይ በመግለጫችሁ ባሰፍራችሁት ምናልባትም ከዚህ ስርዓት በኋላ ነው ችግሮች ላይ ቁጭ ለመወያየት የምንችለው የሚለው ታሳቢ ሆኖ፣ ነገር ግን አሁን እንደ ስብስብ በግል ከምትታወቁባቸው የፖለቲካል እንቅስቃሴዎቻችሁና ተውቶቻችሁ ውጭ እንደ ስብስብ ባለፉት 7 ዓመታት በብልጽግና አገዛዝ በኢትዮጵያ ውስጥ የተፈጸሙ የጦር ወንጀሎችን፣ ማንነት ተኮር ጭፍጨፋዎችን፣ ማፈናቀሎችን እንዲሁም ይሁነኝ ብለው የሚፈጠሩ ጦርነቶችና በሰላም ላይ የተፈጸሙ ወንጀሎችን ትቀበላላችሁ፣ ታዋግዛላችሁ ወይ? ይህ ከሆነ መሬት ላይ ካሉ ኃይሎች ጋራ የሚኖራችሁ ግንኙነት የማስተባበር ነው ወይስ ጥያቄያቸውን እና የተነሱባቸውን ዓላማዎች እውቅና መስጠት ነው የሚሆነው የሚለው ነው። አመሰግናለሁ። እሺ፣ ይህንን ጥያቄ እንግዲህ መጀመሪያ ላይ አሁን ተዳርሷል። ልደቱ ወደ አንተ እመራዋለሁ። ቅድም ተናግረሃል። እንዲያውም እዚህ ላይ ተጨማሪ እንደ ሁኔታው ተጨማሪ እንዲሰጥ እናደርጋለን። ሰዓታችንን እያየን እያሳጠረን ድምፅ ቅርታ። አመሰግናለሁ ፕሮፌሰር። አሁን እንግዲህ ተያያዥ ነገሮች አሉ። ቅድም አስተያየትም ሊሰጥበት የተባለ ጉዳይ አለ። አሁን በቃሉም ቅድም ሀብታሙም ያቀረቧቸው ጥያቄዎች ተመሳሳይ ተመጋጋቢ ይመስሉኛል እና አንዱ ቅድምም ለማብራራት ሞክሬ ነበረ። ትንሽ ሚናችንን በደንብ ያለመረዳት ጉዳይ አለ። አጀንዳ የማስታረቅ ስራ አይደለም እኛ የምንሰራው። ቅድም እንደተባለው ምናልባት እኔና ጀዋር ወይም ደግሞ እኔና አቶ አባይ አንዳንዱ እድሜ ልካችንም ብንወያይ የማንተማመንበት ነገር ሊሆን ይችላል። ትውልድ ይዞት ሊቀጥል የሚችል ልዩነት ሊሆን ይችላል። ነገ ከነገ ወዲያ እኮ ኢትዮጵያ ወደ አስተማማኝ እና ዘላቂ የሰላም ሂደት ብትገባ እኮ እዚህ ውስጥ የምታዩን ኃይሎች የተለያየ ፓርቲ ተወካዮች ሆነን እርስ በርስ የፖለቲካ ትግል የምናደርግ ኃይሎች ነው። ልዩነት የግድ ቀድሞ መታረቅ ያለበት ጉዳይ አይደለም። ሊታረቅም አይችልም አንዳንዱ ልዩነት። ዋናው ነገር ምንድነው? ከዚህ በኋላ ያሉንን የፖለቲካ ልዩነቶችና ቅራኔዎች በፍጹም በኃይልና በጦርነት መንገድ መፍታት የለብንም። እነዛን በውይይትና በድርድር መፍታት አለብን እኛ የምንችላቸው። ከዛ ውጪና ከኛ አቅም በላይ የሆኑትን ደግሞ የጉዳዩ ባለቤት የሆነው የኢትዮጵያ ሕዝብ በህዝበ ውሳኔ መፍታት አለበት፣ መመለስ አለበት።
ከዛ የተረፉትን ደግሞ ፖሊሲ ነክ የሆኑትን ጉዳዮች ደግሞ ተከታታይ በሆነ ቀጣይነት ባለው የዲሞክራሲ ሂደት በምርጫ ሂደት የሚፈቱበት ሁኔታ መኖር አለበት። በሜካኒዝሙ ላይ ነው እንጂ እኛ መስማማት የምንችለው አጀንዳችንን ከወዲሁ ልናሳርቅ አንችልም። ይሄ ስብስብ እየተፈጠረ ያለው አንድ ፓርቲ ለመሆን አይደለም፣ አንድ መንግስትም ለመሆን አይደለም። ከሽግግር መንግስቱ ሂደቱ በኋላ ከዚህ ውስጥ ምናልባት አንድ ፓርቲ ወይም ሁለት ፓርቲ ሶስት ፓርቲ በጥምረት ሊሆን ይችላል መንግስት የሚሆን፣ ሌሎቻችን ተቃዋሚ ሆነን ሊሆን ይችላል የምንቀጥለው። አጀንዳዎቻችን የግድ አሁን ሊታረቁ አይችሉም። ይሄን በደንብ መገንዘብ ያስፈልጋል። ሁለተኛ የያዝናቸው አጀንዳዎች የራሳቸው ማህበራዊ መሰረት አላቸው። የህዝብ አጀንዳዎች ናቸው። እነዛን አጀንዳዎች እኛ ዛሬ ተሰባስበን አስታርቀናቸዋል ብለን የማለት ማንዴትም የለንም። ይሄን ግንዛቤ ውስጥ ታስገቡት ጥሩ ነው። አሁን ዋናው ነገር ያ አይነት የተደላደለ የዲሞክራሲ ምህዳር መፍጠር የሚያስችል ሰላም እንዴት ነው የሚሆነው? ከአገዛዝ እንዴት ነው የምንላቀቀው? ከጦርነት ሂደት ከዚህ አዙሪት እንዴት ነው የምንወጣው የሚለው ጉዳይ። ከዛ በኋላ ይሄ ስብስብ እንደ ስብስብ እኮ መቀጠል የለበትም። የተለያየ ፓርቲ ሆነን እንደው የምንታገል ነው እርስ በርሳችን የምንሆነው። ስለዚህ ይሄ ስብስብ እየሰራ ያለው አንድ ፓርቲ ለመሆን አይደለም። አንድ ፓርቲ ነው በሁሉም ጉዳዮች ላይ ተመሳሳይ አቋም ሊኖረው ይችላል፣ ወይም ደግሞ አንድ መንግስት ለመሆን አይደለም። ይሄን በደንብ መረዳት ጥሩ ይመስለኛል። እና ይሄ ጥያቄ መቆም ያለበት። ይሄ ማለት ግን በመካከላችን ደግሞ በጋራ ልንሰራቸው የሚገቡ ጉዳዮች ማለት አይደለም። ቅድም ዘርዝረናል አሉ 1 2 3 4 ተብለው የቆጠርናቸው ጉዳዮች አሉ። እነዛ በጋራ ለመታገል በቂ አጀንዳዎች ናቸው በአንድ በኩል። በሌላ በኩል ደግሞ ኢትዮጵያ ያለችበት ነባራዊ ሁኔታ አደጋው በህዝብና በሀገር ላይ የተደቀነው አደጋ ወደድንም ጠላንም በጋራ እንድንታገል አስገዳጅ ሁኔታ ፈጥሯል። ትልቅ አጀንዳ ነው እሱ ራሱ። ያ አደጋ ደግሞ አንዳችንን ሁለታችንን ብቻ የሚመለከት አይደለም፣ ሁላችንንም የሚመለከት እስከሆነ ድረስ የጋራ ትግል የተባበረ ትግል ማድረግ አለብን የሚል ስምምነት ነው እንጂ የተለያዩ አወዛጋቢ ጉዳዮችን ህገ መንግስታዊ የሆኑ ስትራቴጂክ ጥያቄዎችን የሚመለከቱ የፖሊሲ ጉዳዮችን አሁን ልናስታርቅ አይደለም። እናስታርቅም ብንል ምንሰራውን ማናውቅ ነው የሚሆነው፣ የሚቻል ነገር አለ። ይሄን በደንብ ብናስብበት ጥሩ ነው እና ይሄ አይነቱ ብዥታ መቀጠል ያለበት አይመስለኝም። የሚዲያ ሰዎችም ህብረተሰቡ በአግባቡ ቢረዱት ጥሩ ነው ብዬ እላለሁ። ሌላው አሁንም ቅድም ቴዲ ያቀረበው ጥያቄ አለ ከተጠያቂነት ጋር የተያያዘ፣ እሱም ላይ ግልጽነት ቢኖር ጥሩ ይመስለኛል። ይሄ አካል አንድን አካል ከሌ ወንጀለኛ ነው ከሌ ንጹህ ነው ብሎ ሊከስም ይችላል። አንዳችን ሌላችንን ቅድም እንደ አቶ አባይ እንዳሉት ተጠያቂ የምናደርግ። ለዚህም ነው እስካሁን ድረስ ተሰባስበን መነጋገር ሳንችል የቀረን። እንዴት ከከሌ ጋር ተገናኝቼ እነጋገራለሁ ከሌ እኮ ወንጀለኛ ነው እያል አንዳችን ሌላችንን እየከሰስን ነው በልዩነት የቀጠል ነው እና የህዝባችንን ፈተና መታደግ ያልቻል። ይሄን ነገር እንዴት ነው ማለፍ ያለብን ብለን ነው አሁን መፍትሄ እያመነጨን ያለው። ይሄ በጣም ታሳቢ መሆን አለበት። አሁን እኔን ብትወስዱኝ 33 ዓመት በትግሉ ቆይቻለሁ። በየጊዜው ብሔራዊ እርቅ ኢትዮጵያ ውስጥ መምጣት አለበት እያልኩ ስታገል ነው የኖርኩት። ብዙዎቹ እዚህ ውስጥ ያላችሁ ተመሳሳይ አቋም እንዳላችሁ አውቃለሁ። ብሔራዊ እርቅ ይምጣ ስንል እኮ የተመሳሳይ አስተሳሰብ ያለን የምንግባባ ሰዎች እንታረቅ እያልን አይደለም፣ ወይም ደግሞ የሀሳብ ግጭት ያለን ሰዎች ብቻ እንታረቅ እያልን አይደለም። ጠበንጃ ይዘው የተገዳደሉ ደም ያፈሰሱ ኃይሎች ሁሉ ወደ እርቅ መድረክ መምጣት አለባቸው እኮ እያልን ነው። በ27 ዓመቱ የኢህአዴግ አገዛዝ ኢህአዴግን እኮ እውነተኛ የሆነ ብሔራዊ እርቅ መምጣት አለበት እያልን እኮ ስንጠይቀው ነበር። ከሱ ጋር ቁጭ ብለን ለመወያየት ለመደራደር እኮ ጥያቄ ስናቀርብ ነበር። ስላልተቀበለ ነው ትልቁ ችግር የተፈጠረው። አሁን በስልጣን ላይ ያለው መንግስት ከዚህ መንግስት በላይ ጨፍጫፊ መንግስት የለም፣ ወንጀለኛ መንግስት የለም። ነገር ግን የኢትዮጵያን ችግር ለመፍታት ሌሎች ሚሊዮኖች ነገ ከነገ ወዲያ እንዳያልቁ ለማድረግ አገር እንዳይፈርስ ለማድረግ ከዚህ መንግስትም ጋር እኮ ተነጋግረን ችግራችንን ለመፍታት ፈቃደኞች ነን። ችግሩ አገዛዙ ፈቃደኛ ሊሆን አልቻለም። ሌላው ቀርቶ እኮ አሁን የምክክር ኮሚሽን እየተባለ አሁን ህዝብን እያደናገረ ያለው አካል ጀኒውንሊ በሐቅ እውነተኛ የሆነ አገራዊ መግባባት ለመፍጠር የሚሰራ ቢሆን እኮ ሁላችንም እኮ እዛ ውስጥ ታገኙን ነበር። ከገዢው ፓርቲ ጋር እኮ ቁጭ ብለን ለመነጋገር ፈቃደኞች እኮ ነበር።
ገዢው ጋር ፓርቲ ሰላማዊ ሆኖ ነው? ገዢው ፓርቲ ወንጀል ያልፈጸመ ሆኖ ነው? አይደለም። እንኳንስ በንግግር ደረጃና በተግባር ወንጀል ፈጽመዋል ብለን የምናምንባቸው አካሎች ጋር ሁሉ ቁጭ ብለን ተነጋግረን በጠረጴዛ ዙሪያ ችግራችንን መፍታት አለ። ያ ችግራችንን ለመፍታት በምናደርገው ጥረት ግን ተጠያቂነት የማይታለፍ ጉዳይ መሆን አለ። ጊዜው ግን መመረጥ አለ። መቼ ነው ያ የሚሆነው? በጦርነት ውስጥ ሆነን እርስ በርስ እየተላለቀን አሁን ባለንበት ሁኔታ ያን ማድረግ አንችልም። ስለዚህ አገዛዝ ተወግዶ ዘላቂ ሰላም ሰፍኖ ጦርነት ተወግዶ አዲስ የሽግግር ሂደት ሲጀመር የሽግግር ፍትህ መኖር አለ። ማናችንም ላጠፋ ነው ጥፋት ተጠያቂ መሆን አለ። በዚህ መተማመን አለ። አይ ተጠያቂ መሆን የለብኝም የሚል አካል ካለ የዚህ ስብስብ አካል ይሆናል የሚል እምነት የለኝም። ሁላችንም ያን ኃላፊነት ወስደን ሁላችንም ከኔ ጀምሮ በነበረን የፖለቲካ ትግል ቆይታ በህግ ሊያስጠይቀን የሚገባ ስተት ወንጀል ካለ ሁላችንም መጠየቅ አለብን። ያ ተጠያቂነት ግን መቼ ነው የሚሆነው? በሽግግር ዘመን በሚካሄድ የሽግግር ጊዜ ፍትህ። አይ አሁን ይሄ ችግር እስካለ ድረስ አንገናኝም ካል ምርጫው አንድ ነው። አገዛዙ ይቀጥላል፣ ኢትዮጵያም ትፈርሳለች፣ ህዝቡም ይተላለቃል። በዛ ደረጃ ያለ ችግር ሆኖብን እንጂ አሁን ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ ቢኖር አንዳችን ከሌላችን ጋር ጭራሽ መገናኘትም ላንፈልግ እንችላለን። ግን አትስቴክ ያለው እጃችን ላይ ያለው ፊታችን ላይ ያለው ነገር የህዝብ ጉዳይ ነው፣ የሀገር ጉዳይ ነው፣ የሚሊዮኖች እልቂት ጉዳይ። ስለዚህ ትናንት የተናገረው ነገር የሰራው ነገር አብሬው እንዳልቀመጥ አያስችለኝም ካልኩ ሌላ ሚሊዮን ህዝብ ያልቃል። ይሄን በሆደ ሰፊነት በማየት ነው እንጂ እንደዚህ አይነቱ ነገሮች ሁላችንንም ሳያመን ቀርቷል። ደግሞ የተጠያቂነቱ ጉዳይ አሁን አንዳችን ጣታችን በሌሎች ላይ የምንሰነዝርበትም አይደለም። የኢትዮጵያ የፖለቲካ ሂደት ተበላሽቷል። አብዛኛው የፖለቲካ ሂደት እጁ ብዙ ስተትና ችግር ውስጥ ተዘፍቋል። ታስታውሳላችሁ ከ2 ዓመት በፊት የሰብአዊ መብት ድርጅቶች ያወጡትን መግለጫ የምታስታውሱ ይመስላል። አብዛኛዎቹ ኃይሎች እጃቸው ወንጀል ውስጥ ተዘፍቋል የሚል መረጃ ነው እየመጣ ያለው። ስለዚህ በዛ ተጠያቂነት ላይ ማመን ሁላችንም ተጠያቂ ለመሆን ዝግጁ መሆን ነው ያለብን። ይሄ ጉዳይ እንቅፋት ሆኖ እንዳንተባበር የሚያደርገን ከሆነ ግን ይቺ ሀገርና ይሄ ህዝብ ያልቅለት የህልውናውን ችግር መቀልበስ አንችልም ማለት ነው። የምርጫ ጉዳይ ስለዚህ ትልቅ የህዝብ ጉዳይ ሆኖብን እንጂ እንዲህ አይነቱ ነገር እንደማንኛውም ሰው የማያመን ሆነን አይደለም። አሁን እዚህ መድረክ ላይ እየተገናኘ ነው አንዳንዶቹ ሰዎች ቅዳሜ ዕለት ውይይት ያደረግነው ብዙዎቻችን እከሌ ካለ አንገኝም የምንል ነበር። አየነው እንደማያዋጣ የትም እንደማይደርስ በዛ መቀጠል ሌሎች ሚሊዮኖች ለሌላ እልቂት እንደሚዳርግ ተገነዘብ። በቃ ይሄን ስሜታችንን ገርተን ወደ ትብብር መምጣት አለብን። በዛ መንገድ ነው ህዝባችንን ሀገራችንን ማዳን ያለብን ብለን ነው የመጣ እንጂ አንዳችን ሌላችንን በዛ ደረጃ ተቀብለን ነው ማለት አይደለም። እና ይሄም እኔ በበቂ ሁኔታ ግንዛቤ ውስጥ ሊገባ ይመስለኛል። ይሄ የውጭ ኃይል የሚለው ነገር አለበት ወይ የሚለው ሲነሳ ሰምተናል። እዚህም እዛም አንዳንዶቹ በድፍረት እንደውም የኤርትራ መንግስት የሚያቋቁመው ስብስብ እንደሆነ አድርገው ለማውራት ሲሞክሩ ሰምተናል። እና አይደለም ቀርቶ የውጭ ኃይልና ይሄን ስብስብ እዚህ ስብስብ ውስጥ የበላይ ሆኖ አንድ አካል ሊመራው አይችልም። ከዚህ በኋላ ተስማምተን ተከባብረን ተወያይተን ተማምነን ነው መጓዝ የምንችል። ይሄ ስብስብም የማንንም የበላይነት ሊቀበል አይችልም። ወደፊት የምትመጣው ኢትዮጵያም የማንንም የበላይነት ልትቀበል ትችላለች። አንዳችን ሌላችንን በማሸነፍ ወይም የበላይ በመሆን የምንቀጥልበት ሁኔታ ተዘግቷል ብለን ነው። ስለዚህ እንኳንስ ቀርቶ እንደ ሻዕቢያ አይነቱ ኃይልና ማንም ሊያዘን አይችልም፣ ጣልቃ ሊገባብን አይችልም። ይሄን ግምት ውስጥ ማስገባት ያስፈልጋል። ሌላው ቅድም ያልኩት ከዚህ ከመቋቋም አንፃር ገና ነን። ሊደርሺፕ ራሱ አልመረጥንም፣ እስካሁን ገና ነን። ስያሜ ራሱ አልመረጥንም። ያን በሂደት አካታች በሆነ ሁኔታ ወደዛ ነው የምንሄደው። ግን ለምሳሌ የዛሬን ስብስብ ይሄን ሂደት ፕሮፌሰር እንዲመራልን መርጠነዋል። ግን የስብስብ አጠቃላይ ሊቀመንበር መሪ የሚባል ነገር እስካሁን አልመረጥንም። ወደዛ ደረጃም ቸኩለን መሄድ አንፈልግም። ምክንያቱም ገና ነው፣ ይሄ መድረክ ጠባብ ነው፣ የበለጠ አሳታፊ መሆን አለበት የሚል እምነት አለን ለማለት ነው። አመሰግናለሁ።